ሰላም እንዴት ናችሁ? ዲጂታል ስኪሎቹን ተምራችሁ ገንዘብ ሜክ የማድረግ ፍላጎት ካላችሁ ይሄ ቪዲዮ ለእናንተ ነው። በዛሬው ቪዲዮአችን ሶሻል ሚዲያ ማርኬቲንግ ሪሊ ምንድነው? ሶሻል ሚዲያ ማርኬቲንግን ከትራዲሽናል ማርኬቲንግ የሚለየው ምንድነው? የሚሉትን በግልጽ እናያለን። አብራችሁ ይቆዩ። ኦኬ፣ ወደ መጀመሪያው ፖይንታችን ስንመጣ ሶሻል ሚዲያ ማርኬቲንግ ምንድነው የሚለው ነው። ሶሻል ሚዲያ ማርኬቲንግ ስንል ምንድነው? እዚህ ጋር የሆኑ ቢዝነሶች አሉ። ብዙ አይነት ቢዝነሶች አሉ። እዚህ ጋር ደግሞ እነሱን ቢዝነሶች መጠቀም የሚፈልግ የተለያየ ከስተመር ወይም ደግሞ ክሊያንት ልንለው እንችላለን። እሱ አለ። ሶሻል ሚዲያ ማርኬቲንግ ምንድነው? የተለያዩ ሶሻል ሚዲያ ፕላትፎርሞችን በመጠቀም ቢዝነሱ ከክሊያንቱ ጋር እንዲገናኝ ማድረግ። ዛትስ ኦል አባውት ሶሻል ሚዲያ ማርኬቲንግ። እንዴት ነው ቢዝነሱ ከከስተመሩ ጋር ወይም ደግሞ ከክሊያንቱ ጋር እንዲገናኝ የምናደርገው? ባይ ዩዚንግ ዋት ክሪኤቲንግ ኮንተንት፣ የተለያዩ ኮንተንቶችን ክሬት በማድረግ ሜቢ ኮንተንቱ ቴክስት ሊሆን ይችላል፣ ኦዲዮ ኮንተንት ሊሆን ይችላል፣ ቪዲዮ ሊሆን ይችላል። ዲፍረንት ታይፕስ ኦፍ ኮንተንት አለ። ለዛ ቢዝነስ ቤስት ፊት ያደርጋል የሚለውን ኮንተንት ክሬት በማድረግ ቢዝነሱን ከክሊያንቱ ጋር ኮኔክት የማድረግ ስራ ምንም በመጠቀም የተለያዩ ሶሻል ሚዲያ ፕላትፎርሞችን በመጠቀም ኮኔክት ስናደርግ ዛትስ ኦል አባውት ሶሻል ሚዲያ ማርኬቲንግ እንለዋለን። የተለያዩ ሶሻል ሚዲያ ፕላትፎርሞች አሉ። ጀስት ላይክ ፌስቡክ፣ ቲክቶክ፣ ዩቲዩብ፣ ኢንስታግራም፣ ኤክስ ወይም ደግሞ በፊት ትዊተር የምንለው ሊንክዲን፣ ማአት ሶሻል ሚዲያ ፕላትፎርሞች አሉ። እነሱን በመጠቀም ቢዝነሱን ከክሊያንቱ ጋር ወይም ደግሞ ከከስተመሩ ጋር ኮኔክት ማድረግ ሶሻል ሚዲያ ማርኬቲንግ እንለዋለን። ኖርማሊ የትኛውን ሶሻል ሚዲያ ፕላትፎርም ነው የምንጠቀመው የሚለውን ኢት ዲፔንድስ ኦን ዘ ታይፕ ኦፍ ቢዝነስ፣ የትኛውን ነው የምንጠቀመው የሚለው ኖርማሊ በቢዝነሱ ዲፔንድ ይሆናል ማለት ነው። እስኪ ክሊርሊ በአንድ ኤግዛምፕል ልንገራችሁ። ኦኬ፣ እዚህ ጋር ባሌ ሮቤ ሆቴል የሚባል አንድ ሆቴል አለ። ዜን የዚህ ሆቴል ተጠቃሚ ሊሆኑ የሚችሉ የተለያዩ ታርጌት ኦዲየንስ አሉ ብላችሁ ኢማጂን አድርጉ። እዚህ ጋር ሶሻል ሚዲያ ማርኬተር አለ። እዚህ ጋር ሆቴሉ አለ። እዚህ ጋር ሆቴሉን ሊጠቀሙ የሚችሉ የተለያዩ ሰዎች አሉ ወይም ደግሞ ከስተመሮች አሉ። እዚህ ጋር ደግሞ ሶሻል ሚዲያ ማርኬተር አለ። ይሄ ባሌ ሮቤ ሆቴል የሚባል ሆቴል የተለያዩ ኦብጀክቲቮች አሉት ወይም ደግሞ የተለያዩ አላማዎች አሉት። ለምሳሌ መንዝሊ በወር 100,000 ሜክ የሚያደርግ ከሆነ ይሄ ሶሻል ሚዲያ ማርኬተር ይመጣና ወደዚህ ወደ ሆቴሉ አጠቃላይ ያላቸውን ኦብጀክቲቭ ቪዥናቸውን አንደርስታንድ ለማድረግ ይሞክራል። ኖርማሊ ከዚህ ሆቴል ማናጀር ወይም ደግሞ ኤኒ ሪስፖንሲብል ጋይ ጋር ኮኔክት ያደርግና ወይም ደግሞ ኮሚኒኬት ያደርግና አጠቃላይ አላማቸው ምን እንደሆነ ዲቴይል የሆኑ ኢንፎርሜሽኖችን ወይም ደግሞ መረጃዎችን ይወስዳል። መረጃዎችን ካገኙ በኋላ ምንድነው ይሄ ሶሻል ሚዲያ ማርኬተር የሚያደርገው? የእናንተ ቢዝነስ ይህን ኦብጀክቲቭ ለማሟላት ሶሻል ሚዲያ ላይ እንደዚህ ማድረግ አለበት። ለምሳሌ በወር 100,000 ሜክ ያደርጉ የነበረውን 200,000 ሜክ ማድረግ ከሆነ ወይም ደግሞ የሚያገኙትን ኢንካም መጨመር ከሆነ የተለያዩ ሶሻል ሚዲያ ስትራቴጂዎችን በመጠቀም የእናንተ ኢንካም መንዝሊ እንዲጨምር አደርጋለሁ ብሎ የራሱን ስትራቴጂ እና ፕሮፖዛል በማዘጋጀት ከዚህ ሆቴል ጋር ኮሚኒኬት ያደርጋል ማለት ነው። ዜን ይሄ ሆቴል የዚህን ሶሻል ሚዲያ ማርኬት ፕሮፖዛል አክሴፕት ካደረገው ኖርማሊ ይስማሙና የተለያዩ አግሪመንት ፊርማዎችን ያስቀምጣሉ። ከዛ በኋላ ይሄ ሶሻል ሚዲያ ማርኬተር ምንድነው የሚያደርገው? በተነጋገሩት መሰረት የራሱን የሆነ ስትራቴጂ ያወጣና ማለት እዚህ ጋር የተነጋገሩትን ኦብጀክቲቭ አቺቭ ሊያደርግለት የሚችል ስትራቴጂ ያወጣና በተለያዩ ሶሻል ሚዲያዎች ላይ ቡስት ማድረግ ይጀምራል ማለት ነው። ቲክቶክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ኢንስታግራም፣ ፌስቡክ ዋቴቨር ቅድም እንደነገርኳችሁ። ነገር ግን ያንን ኦብጀክቲቭ አቺቭ
ሊያደርግልኝ የሚችለው የትኛው ነው የሚለውን ሴሌክት ያደርጋል። ሜቢ አንድ ላይ ብቻ ላይሆን ይችላል፣ ለተለያየ ቦታም ሊሆን ይችላል። ሶ እንደዛ ካደረገ በኋላ ስራውን መስራት ይጀምራል። ዜን እነዚህ ታርጌት ኦዲየንሶች እነዛ ቡስት የሚሆኑ ሶሻል ሚዲያ ላይ ቡስት የሚሆኑ የተለያዩ ኮንተንቶችን ኮንሱም ማድረግ ይጀምራሉ። ያንን ኮንሱም ሲያደርጉ ወደዚህ ሆቴል መምጣትና የተለያዩ ሰርቪሶችን ወይም ደግሞ ፕሮዳክቶችን መጠቀም ይጀምራሉ ማለት ነው። ሶ that's all about what social media marketing is። አሁን ደግሞ እስኪ ሶሻል ሚዲያ ማርኬቲንግ ከትራዲሽናል ማርኬቲንግ በምን ይለያል የሚሉትን ፖይንቶች እንመልከት። ሶ መጀመሪያ ላይ የምናገኘው ምንድነው? ሶሻል ሚዲያ ማርኬቲንግ ኮስት ኢፌክቲቭ ነው። ኮስት ኢፌክቲቭ ነው ስንል ምንድነው? አንድ ሶሻል ሚዲያ ማርኬተር ቢዝነሱን ከኦዲየንሱ ጋር ከታርጌት ኦዲየንስ ጋር ለማገናኘት ቀላል የሚባል ዋጋ ሊጠይቅ ይችላል። ሜቢ ሰምታይምስ በነፃም ሊሰራው ይችላል። ዊ ዶንት ኖ ኢቭን ፎር ፍሪ ለራሱ ሊሰራለት ይችላል። በት ኢት ዲፔንድስ። ሶ 5000 10000 20000 30000 ዲፔንድ ኦን ዛት ሶሻል ሚዲያ ማርኬተር በቀላል ገንዘብ አፎርድ ማድረግ ይቻላል ማለት ነው። ትራዲሽናል ማርኬቲንግ ስናይ ኦብቪየስሊ በጣም ኮስቲ ነው። አንድ አድቨርታይዚንግ ቲቪ ላይ ብትወስደው ለምሳሌ አየር ላይ ለማዋል በመቶ ሺህ ኢን ሚሊየንስ ነው የሚጠየቀው። ሶሻል ሚዲያ ማርኬቲንግ ኮስት ኢፌክቲቭ ነው። ሌላኛው ዲፈረንሳቸውን ስናይ ሶሻል ሚዲያ ማርኬቲንግ ታርጌት አድቨርታይዚንግ ነው ማለት ማስታወቂያው ወይም ደግሞ እኛ አድቨርታይዝ የምናደርገው ኮንተንት ለማን ነው መድረስ ያለበት የሚለውን ታርጌትድ ሆኖ ነው ፐብሊሽ የሚደረገው። ሶ ታርጌት የሆኑ ኦዲየንሶች ላይ ብቻ ይደርሳል ማለት ነው። ግን ትራዲሽናል ማርኬቲንግን በምናይበት ጊዜ ማስ አድቨርታይዚንግ ነው ማለት ለምሳሌ ህፃናትን ኮንሲደር አድርጎ የተሰራ ማስታወቂያ ሜቢ ለእናቶች፣ ለአሮጊቶች፣ ለወንዶች ዋትኤቨር ለማይፈለገው ሰው ሊደርስ ይችላል ማለት ነው። ምክንያቱም አንድ ጊዜ ማስታወቂያው አየር ላይ ከዋለ ኖርማሊ በንግግራቸው መሰረት ለአንድ ወር ከሆነ ዘሴም የሆነ ማስታወቂያ ለአንድ ወር ፑሽ ይደረጋል ማለት ነው። ሌላኛው ዲፈረንሳቸውን በምናይበት ጊዜ ትራዲሽናል ማርኬቲንግ አንሞዲፋይድ የሆነ ኮንተንት ነው ያላቸው። አንሞዲፋይድ የሆነ ኮንተንት ስንል ምንድነው? አንድ ጊዜ አየር ላይ ከዋለ ፕሮዲውስ ሆኖ የተለያዩ ስቴፖችን አልፎ አንድ ጊዜ አየር ላይ መዋል ከጀመረ ከአየር ላይ እስከሚወርድ ድረስ ምንም አይነት አፕዴት የለም። ዘሴም የሆነ አድቨርታይዚንግ ወይም ደግሞ ዘሴም የሆነ ኮንተንት ነው አየር ላይ የሚውለው ማለት ነው፣ የተሰጠለትን ጊዜ እስከሚጨርስ ድረስ። ሶሻል ሚዲያ ማርኬቲንግ በምናይበት ጊዜ ዩዘር ጀነሬትድ የሆነ ኮንተንት ነው። ሶ ኤኒታይም አፕዴት ማድረግ ይቻላል፣ ኤኒታይም አፕዴት ማድረግ ይቻላል ማለት ነው። ሌላኛው ትራዲሽናል ማርኬቲንግን በምናይበት ጊዜ ኢትስ ዋን ዌይ ኮሚኒኬሽን ነው። ዋን ዌይ ኮሚኒኬሽን ስንል ምንድነው? አንድ ማስታወቂያ ራዲዮ ላይ ወይም ደግሞ ቲቪ ላይ አየር ላይ ቢውል ዳይሬክትሊ ማስታወቂያውን እኛ ዝም ብለን እንሰማዋለን እንጂ ኢንጌጅ የምናደርግበት ወይም ደግሞ ሪያክት የምናደርግበት ያን ያክል ኮምፎርቴብል የሆነ ዌይ የለም ማለት ነው። ሶ ዳይሬክትሊ ማስታወቂያው ወደኛ ይለቀቃል። አይዘር ማዳመጥ ወይ ደግሞ ቲቪያችንን ዘግተን ቁጭ ማለት ሊሆን ይችላል። ስለዚህ ኮሚኒኬሽናችን ዋን ዌይ ነው ማለት ነው። ሶሻል ሚዲያ ማርኬቲንግን በምናይበት ጊዜ ኢንተራክቲቭ የሆነ ኮሚኒኬሽን ነው። አንድ ኮንተንት ክሬተር ዩቲዩብ ላይ ወይም ቲክቶክ ላይ የሆነ ኮንተንት ፐብሊሽ ቢያደርግ ያው በተለያየ ዳይሬክሽን ሪያክት ማድረግ እንችላለን። ቪዲዮን ከወደድነው ሰብስክራይብ፣ ላይክ፣ ሼር ማድረግ እንችላለን። ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ የተለያዩ ኮሜንቶችን መጻፍ እንችላለን። ሶ ይሄኛው ቱ ዌይ ኮሚኒኬሽን ወይም ደግሞ ኢንተራክቲቭ የሆነ ኮሚኒኬሽን እንዲኖረን ያስችላል ማለት ነው። የዛሬው ቪዲዮአችን ይህንን ይመስላል። እስካሁን ድረስ አብራችሁ ከነበራችሁና ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ሰብስክራይብ፣ ላይክ እና ሼር አድርጉት። ማንኛውም ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ይመቻችሁ።